እንዴት ነሽ? አለሁልህ። ሰላም ነው? አለን። ቆይ ምን ሆነ ነው እስካሁን ድረስ የቆየው? 5 ደቂቃ እንኳን ሳላርፍድ እንደምትቆጣኝ ያወቅ? ቆንጆ ስራ በዝቶብኝ እኮ ነው። በል በቃ እሺ አሁን እንሂድ። እሺ ግን መጀመሪያ ምን ልጋብዝሽ? ምን ነው የምትፈልጊው? የታባሽ ነበርሽ እስካሁን? እንትን አስተማሪ እኮ ቲቶር ጠርቶ ነው። ደግሞ ተዋሻለሽ ነው ወይስ ለአንቺ ብቻ አስተማሪ ተቀጠረልሽ? ቅድም አይደል ጓደኞችሽ ወደ ቤት የገቡት? አይደለም እኮ ዝቅተኛ ውጤት አመጡት ነው የጠራው። ደደብ ድሮስ ከዚህ ንፍጥ ጭንቅላት ምን ይጠበቃል? ቀፎ እኮ ነሽ፣ ምንም አይገባሽ። ለምንድን ነው እንደዚህ የምትናገሪው? ደነስ ስለሆንሽ። ጥሩ ውጤት ማታመጩ ምን ስለሆንሽ ነው? ምን ጎደለብሽ? ስለማላጠና ጊዜ ስለሌለ። ለዛ ነው ደነዝ ነሽ ምልሽ። አሁን መልስ አልፈልግም። ገብተሽ ልብስሽን ቀይሪና እቃውን አጣጥቢ። ገፊ ልብሴ ላይ ልጨምር ነው እንደሌላ ሰብስብልኝ። እንዴ ምን ነው? ውሃውን አላሞቅሹም እንዴ? ኧረ አሙቄዋለሁ። እና ቀዘቀዘኝ እኮ። እሺ በቃ ድጋሚ ላሙቅልሽ? ተይው ተይው፣ ቶሎ ቶሎ አጠባ አጠባ አድርጊኝ በዚሁ። እኔ የምልሽ ሰዓቱ እየሄደ ነው። አባ አይመጣም እንዴ? ይሄ ሼባ አባትሽ ምን መጣ አልመጣ ይሄኔ ከዛ ከቦርጫም ጓደኞቹ ጋር ድራፍቱን ይዞ እየተሳሳቀልሽ ነው። ምንም ቢሆን እኮ አባቴ ነው። እንዴት እንደዚህ ትያለሽ? አሁን ማርጅናውን በረታበት። አንቺ ቀስ በግሬን እንደው እንደዛ እንደ እናትሽ ድፍት ብሎ በገላገለኝ እንዴት እንዳስጠላኝ ብታቂ። በጣም ክፉ ነገር እየተናገርሽኝ እኮ ነው። ውይ አባትሽን ተናገርኩብሽ ስለተባለ ብቻ የሚሞት ቢሆንማ አንቺ ነበር ቀድሜ የምልዳፋሽ የልጅ አሮጊት። እሺ ለምን አትደውይለትም? እንደዚህ እኮ አምሽቶ አያውቅም። ለምን ለኔ ሲል ጅብ አይበላውም? የማደርገውን ደግሞ አንቺ አትነግሪኝም። ስልክ አለሽ፣ መደወል ትችያለሽ። የኔ ስልክ ካርድ የለውም። ወይ ካርድ ላኪልኝና እኔ ልደውልለት። በቃ በቃ አሁን አባትሽ መምጫ ሰዓቱ ደርሷል። ወደ መኝታ ቤት ገብተሽ ተኝ። እኔ እሱን መጠበቅ ፈልጋለሁ። ጭራሽ እሺ በቃ ቶሎ በይ እንዴ! ነይ እንጂ ሆኖሽ ማን ሊያነሳልሽ ነው? ከርፋፋ ቶሎ በይ አባትሽ ተመጣ መኝታ ቤት ዳይ። አልተኛሽም እንዴ? አንተ ሳትመጣ ተኝቼ አውቃለሁ። ደግሞ እኮ በጣም አመሸ። በሰላም ነው? ቤተሰብ ይጨነቃል እንኳን አትልም። አይ ምን እባክሽ፣ እዛነ ክንፋ አለቅ ብለውኝ እኮ አስመሹኝ። ቃልዬ ተኝታ ነው እንዴ? ቃልዬ ተኝታለች። ከትምህርት ቤት ትንሽ አምሽታ ስለመጣች ደክሞታል። ለምንድን ነው ያመሸችው? አሁንማ ያው እድሜው አይደለ? ወጣ ወጣ ማለት አብዝታለች። አሁንማ ይሄን ነገር ተይ ብላት አልሰማለች። ደግሞ ልንገርሽ አይደል አንቺ ነሽ የምታቀብጫት። አሁን ለሷ ቁጣ ሳይሆን ምክር ነው የሚያስፈልጋት። ቀስ ብለን መምከር ነው ያለብን። ያው አሁን እኮ እየጎረመሰች ነው። ግን ትዝ ይልሻል? ምኑ ዘርሽ? ይገርምሻል ያኔ ከአንቺ ጋር ስንፈራራ ቤቱን ልትወርሰው ነው ብሎ የሰፈሩ ሰው ሁሉ ብዙ ነገር እኮ ብሎሻል። ፈጣሪ እኮ የሰውን መገናኛ ያውቃል። እኔ ያኔ እዚህ ቤት ተከራይቼ ባልገባ ኖሮ የት እንገናኝ ነበር? ደግሞ የሰው ወሬ አያሳስበንም። ዋናው እኛ ቤታችን፣ ትዳራችን፣ ልጃችን ብቻ ሰላም ትሆንልን። ተመስገን። አሁን ምን ይባላል?
በይልቁና የገብተን እንተኛ። እሺ ዘርሽ፣ አንተ ግባና ተኛ፣ እኔ በሩን ዘጋግቼ እመጣለሁ። ዛሬ ደግሞ መልስ የለንም እንዴ? አንቺ ደንቆሮ፣ አንቺን እኮ ነው የማናግረው። ደህና አደርሽ ወይ እያልኩሽ ነው። ክላስ ረፍዶብኛልና አባ ብር ሳይሰጠኝ የት ነው ሄደው? አላውቅም። እሱን ግን ዛሬ ትምህርት ቤት አትሄጂም። እኔ የምሄድበት ቦታ ስላለ አንቺ ቁጭ ብለሽ ቤቱን ትጠብቂያለሽ ማለት ነው። ቤት መጠበቅ አልችልም። ለምን ሲባል? ምክንያቱም ፈተና አለ እኮ። ዛሬ መቅረት ነው። ዛሬ አልቀርም። ፈተና ያመልጠኛል ከቀረው። ያው ብትፈተኝም ባትፈተኝም ወደቅሽ አይቀርም። አሁን ሌላ ወሬ አልፈልግም። ለጓደኞች ደውይና እንደማትመጪ ነግረሽ ያስፈቅዱልሽ፣ እኔ እንዳይረፍድብኝ። ግን እኮ ምን? ግን መሄድ አለብኝ። ትምህርት ቤት መሄድ የሚባል ነገር ዛሬ የለም። ለአንቺ ስለኔ መቼስ ቀኑ ሙሉ ቤት ውስጥ ተቀምጬ አልውልሽም። ጨርሻለሁ። ቤቱን በስርዓት አስተካኪ። ወይኔ ፈጣሪ፣ ምንድን ነው የማደርገው? ወዴት ነው? ቃል ልጠራት። ቃል ትምህርት ቤት አትሄድም ዛሬ። እንዴ ፈተና አለን እኮ። አውቃለሁ፣ ግን አትሄድም። መቼስ ከኔ በላይ ስለሷ አታውቂ። ዳይ እሺ አውዴ ፈተናው ደግሞ አመለጠኝ። መምህሩ ደግሞ ድጋሚ ፈትነኝ አይመስለኝም። የለም በሌሊት የት እንደሄደ አላውቅም። እሱ ቢኖርማ እኮ እሷ ከቤት አትወጣም ነበር። አረ መውጣት አልችልም። አሁን ድስት ጥጃለሁ። ወይ አንተ ለምን ወደ እኔ አትመጣም? አረ አቆይም፣ ቶሎ ትመለሳለህ። በዛ ላይ ደግሞ ጎረቤትም ማንም የለም። እሺ ሰው በቤት ልብስ እንዴት እንዲያምርበት! አንተ ደግሞ ትቀልድብኛለህ። የምሬን እኮ ነው። ልዕልት ነሽ የኔ ፍቅር። ይህም ቀን እኮ ያልፋል። ለምን እውነቱን ለፋዘር አትነግሪውም? ምን ብዬ ነው የምነግረው? ሚስት ታሰቃየኛለች ብዬ ነው የምነግረው? እሱ እኮ ህይወቴ ተቀየረ ብሎ የሚያስበው እሷ ህይወት ውስጥ ከገባች በኋላ ነው። በጣም ያሳዝነኛል እኮ። ምን ብዬ ነው የምነግረው? እሺ አንቺስ? የአንቺስ ህይወት? እኔ እንደዚህ ስትሆኝ ዝም ማለት አልችልም። ትንሽ ጊዜ ብቻ ነው። ወይ የእናቴ ቤተሰቦች ጋር እሄዳለሁ። የእናቴ ቤተሰቦች ማለት የት ነው የምትሄጂው? ክፍለ ሀገር ነው። ቆይ እዚህ ምን አለኝ ብዬ ነው?
ማን ይረዳኛል ብዬ ነው እዚህ የምቆየው። አባቴም ከአይኔ መረዳት አቅቶት አንደበቴን እየጠበቀ ነው። ታዲያ ማን አለኝ ብዬ ነው እዚህ ለመኖር የምጓጓው? እሺ እኔ አንቺ በጡስ ምንም ቦታ የለኝም? እሺ እሱን ተይው። አንቺስ ከኔ መለየቱ ምንም አይመስልሽ? ዳኒ እንደዛ ማለት ፈልጌ እኮ አይደለም። እኔ እናንተን እኮ ሰላም ባታስተዋውቀንና ፍቅር ባንጀምር ኖሮ ይሄኔ ወይ አብጄ ወይ ራሴን አጥፍቼ ነበር። ሁለተኛ እንደዚህ እንዳታወሪ። አስፈላጊ የሆነውን ነገር ሁሉ እናደርጋለን እንጂ ለሰከንድ እንኳን በፍጹም ካንቺ መለየት አልችልም። ቆይ እዚህ ቤት ምን እየተፈጠረ ነው? አባዬ መጣህ እንዴ? ዝም በይ አንቺ መረን ባለጌ። እግሯ ወጣልልኝ ብለሽ አይደለም የማንንም ዱርዬ ቤት የምታስገቢው? አዎ ልታዘርፊ ነው አይደለም? እኔ እንደፈለክ ተናገሪ፣ እሷን ግን ተዋት። ዳኒ እረፍ እንጂ። ምን አልክ አንተ? ከሁሉ በፊት እኮ ልጅህን ነው የምታውቀው። ይኸውልህ አሁን ምንም አይነት ወሬ ምንም አልፈልግም። አሁን ቤቴን ለቀህ ውጣልኝ። ውጣ ነው የምልህ። እሺ አባ ምሳሌ አቀብልህ። ቀላል አበላሽ። ዳኒ ወይ ሳሊ ሰላም ነሽ? አለ ምን ተከዛል? ባክሽ እነ ቃል ቤት ሂጂ ፋዘር መጣብህ። አንተ ደግሞ ድፍረት ቅጣጣ። አትመቸኝም ምናምን ስትል ነበር እንዴ? እሱማ ድሮ ነዋ። አሁን ግን በደንብ ሳቃት ታሳዝነኝ ጀመር። ደግሞ ታውቂ የለ እንዴ ፎንቃ እንደጠለፈኝ። ፈጠንካ በ120 ያረከው እኮ እና በስንት ላድርግ? በ30 አርገው አረጋጋው። አቡ ባክሽን እቺ እኮ የሌለ እኔ ተመቸች። አቡ እኔ ልጅቷ ራሱ ምንም አትመቸኝም። እንዴ አንቺ ምን ሆነሽ ነው ዛሬ? የሌለ ነገር እያለሽ ነው። አንተ ግን እንዲህ ስትጃጃል ማየት በጣም ነው የሚያስጠላው። ወይስ አልመቶሽም መሰለኝ? አንቺ ሰላም፣ አንቺ ሰላም ትዝታ ላውራሽ ፈልጌ ነበር። ምንድነው አንቺ ከኔ ጋር ታወሪኝ? እኔና አንቺን አንድ የሚያጋራን ነገር ያለ ይመስለኛል። እኔን ካንቺ ጋር አውርዶ ሊያስማማኝ የሚችል ነገር ምን ሊሆን ይችላል? እኔ ዳኒን በጣም ነው የምወደው፣ ግን ያቺ ነፈዝ ነጠቀች እና ምን ይሁን? ከሷ ጋር ሰላም እንዳልሆናችሁ ያኔ በደህናው ጊዜ ነግራኝ ነበር። ስለዚህ አንድ ያሰብኩት ነገር አለ። ስለዚህ እሷ ላይ ተንኮል አስበሻል ማለት ነው? አዎ ምን መሰለሽ፣ እኔ ፍቅሬን ላግኝ እና አንቺ የምትይኝን ነገር አደርጋለሁ። በጣም ጥሩ፣ እሱ በደንብ ያስማማናል። እንደዛ ከሆነ ምን ታደርጊልኛለሽ መሰለሽ? ታዲያ ለምን እንደዚህ እናደርግ? ይኸውልሽ እኔ ምንም ቆይ ምን አብድዬብሽ ነው? ጠገብሻ? ዘርሽዬ እባክህ ተረጋጋ፣ እንዳያምህ ደግሞ። ዝም በይ አንቺ። አንቺ ነሽ ፊት እየሰጠሽ እዚህ ደረጃ ያደረሻት። አዎ ዘርሽዬ ይቅር በላት።
ቃል ከዚህ በኋላ ትምህርት ቤት ነኝ እያለች ሌላ ቦታ አትሄድማ። ለሱም ቃል ትገቢልናለሽ። እዚህ ደረጃም ተደርሷል። ለምንድን ነው እስከዛሬ ያልነገርሽ? ዘርሽ እኔ እኮ እንዳትታዘባት ብዬ ነው። በዛ ላይ እኔ ስመክራት ትሰማኛለሽ ብዬ ስለማስብ ነው። ይቅር በለኝ አባ፣ እውነት ሁለተኛ አይደገመኝም። ይቅር በለኝ። ዘር በይ ከግሬ ላይ ተነሽ። አረ ዘርሽ እባክህ ተረጋጋ። እኔ ልብስ ልቀይር፣ እሱ ይሻላል መሰለኝ። ሰላም እንዴ? ሰላም እንዴ? ዳኒ ገብተህ ላከልኝ እንዴ? ኦኬ። ምንድን ነው ይሄ? እኔ እንጃ። ዳኒ ነው ላከልሽ። ዳኒ ለምንድን ነው ፖስት ፊልም ይልክልኝ? እኔ እንጃ። እዚህም ደረጃ ደርሳችሁልኛል። አንቺ ትሰሚያለሽ? ይህን ቤት ለቀሽ ውጪ፣ አሁኑን ውጪ ለቀሽ። አንቺ ልጅ ምን ላድርግሽ? እንደው ወይኔ ወይኔ፣ እኔ ትምህርት ቤት ነሽ ስል ለካ አንቺ ከሱ ጋር የማገጥሽ ልጅ ነው። የተረገምሽ ልጅ። ምን ባደርግሽ ነው የሚሻልሽ? ደግሞ ምን ላድርግሽ እስቲ? እንዴት አይነት ዘላን ዱርዬ ወጥቶሻል እባክሽ! ጭራሽ እዚህ ደረስሽልኝ። እኔ አድገሽ ስንት ቦታ ስንት ነገር ትሰሪያለሽ ያልኩት ሰውዬ አንቺ ለካ እንደዚህ ሆነሽ። ወይኔ ዛሬ ወይ ድልም። ቆይ እኔ አይደለሁም ማሳይሻለሁ። ቆይ እንዴት እንደዚህ ታደርጊኛለሽ? እኔ ምንም አላውቅም። ምናልባት ዳኒን አግኝቼው ነበር፣ ግን ለቀልድ ብሎ ይሆናል። ምን እንደዚህ አይነት የጅል ቀልድ የሚቀልድ ይመስልሻል? ምናልባት ከዚህ በፊት ጓደኞቹ ፊት በጥፊ ስለመታሽው ደግሞ ከነቾምቤ ጋር ሲወራረሽ ሰምቻለሁ። ፍቅር አስይዛታለሁ ብሎ ምን? የኔ ፍቅር ምን ሆነሽ? ሁሉም ነገር ለአንተ ቀልድ መስሎ ነው የሚታይክ? ተረጋግ እንጂ ምን ሆነሽ ነው? ቆይ ምንድነው የምትወሪው? ቆይ የኔ ቤተሰብ ለአንተ ምንም መስሎ አይታየም? ሁሉም ነገር ለአንተ ቀልድ ነው? ማትረባ፣ ሁሉም ነገር ለአንተ ፕራንክ ነው ወይ? ቃል እያልሽ ያለሽው ነገር ምንም እየገባኝ አይደል። በእናትህ እንደማታውቃቱን ቀልዳተ ነው ቃል። ድሮም ቁጭ ብሎ ድንጋይ ከሚያሞቅ ምንም አይጠበቅም። ለማንኛውም ቁማሩን ተበልታል። ከዚህ በኋላ አጠገቤ እንዳትደርስ። ያራዳ ልጅ ትመስለኝ ነበር ፋራ። ቃል እሺ አክስቴ፣ አሁንማ አባቴ ማልረዳ ብሎኛል። ትምህርቴንም አቆምኩኝ፣ ግን ሁሉንም እጋፈጠዋለሁ። አባቴን አይኑን እገልጥለታለሁ። እሺ እባክሽ፣ ከማን ጋር ይሁን ደግሞ ስልክ የምታወሪው? ገልቷ ዘርሽኝ የመጣ እንዴት ዋላችሁ? እግዚአብሔር ይመስገን። አሁን እኮ ከቃል ጋር እያነሳን በሌሊት ሄዶ ነው እያለችኝ እኔም አላውቅም እያልኳት ነበር። አይ ትዙ፣ አስቢ ያለሽ ሰው ሽምግልና እንደሄድኩ እኮ ነግሬሽ ነበር። ቢሆንም ዘርሽዬ፣ ድንገት በሚነሱ ትናንሽ ጸቦች መሀል ነው ጠላት ከኋላ ሊያጠቃ የሚችለው። ለነገሩማ ጠላቴ ብዙ ነው። አባ እውነቷን እኮ ነው። አንተ ብትጎዳብኝ እኔ ማን አለኝ?
አንተ ስላለህ እኮ ነው ሁሉም አክብረው የሚያየኝ። አንዳንዴ ደግሞ እናቴ ለምን ጥላኝ እንደሄደች ብትኖርልኝ ደስ ይለኝ ነበር። ደግሞ ብለሽ ሌላ አዲስ ባህሪ ይዘሽ መጣሽ። ትዝታ እንደ እናትም እንደ እህትም እየተንከባከበችሽ አይደለም እንዴ? እንዳንቺ ስራማ ቢሆን አውጥቼ እጥልሽ ነበር። እናትሽንም ፈጣሪ ቢወስዳት ይኸው ትዙ እየተንከባከበችን ነው። ግን ድንገርሽ አይደል ከዚህ በኋላ እንደዛ አይነት ነገር ስትናገሪ እንዳልሰማሽ ነግሬሻለሁ። አባ ምን ማለት ነው? እናቴ እኮ ምንም ያህል ጥፋት ብታጠፋ ማንም ሰው አይተካትም። ዘርሽ ተረጋጋ። ግን ምን አጉድዬባት ይሆን እንደዚህ የከፋት? የሞተች እናቷን እስክታስታውሳት ድረስ ቃሌን ማክበር እንኳን አልቻልኩም። እኔ ግን ከንቱ ነኝ። መቼም አንቺ እዚህ ቤት ስትመጪ ያልከፈልሽው መስዋዕትነት የለም። አንቺ ባትመጪ ኖሮ ይህ ቤት እንደ መቃብር ይቀዘቅዝ ነበር። ይኸውልህ ዘርሽ፣ ካገባው ቀን ጀምሮ የሚስት ዘመዶች ዓይንሽን ላፈር አሉኝ። ይኸው ቃልዬም በትዳራችን አንድ ቀን እንኳን ደስተኛ ሆና አታውቅም። ትዙ ምን እያልሽ ነው እንዴ? ለእኔም ለቤተሰቤም ደስታ እኮ ነው ይዘሽልኝ የመጣሽው። ምን መስዋዕት ከፈልኩ ብለህ ነው ዘርሽ? ስንቴ ልንገርሽ፣ እንዳንቺ ያለ ቅልቦና ያለው ሰው አይቀበለውም። እኔ ለማንም ደስታ መሆን አልቻልኩም ማለት ነው። በፍቅር የማያምን ሰው በሙሉ በእድሜ የሚበልጣትን ሰው ለገንዘቡ ብላ ገባሽ ብለው ተደራረቡብኝ። አንቺ እኮ ጠንካራ ሰው ነሽ። የኔን በሀዘን የቆረፈደ ልቤን እኮ ነው ያጠነከርሽው። እኔ ደካማ ሴት ነኝ ዘርሽ። ተው በቃ ዘርሽ። ትንሽ ስለከፋኝ በነገር ያስኩ መሰለኝ። ተነስቼ ምግብ ላቅርብልህ። እቺ ልጅ ትምህርቷ ላይ ደካማ ስለሆነች ይሆናል እንደዚህ የሆነችው። ቆይ ላውራት እንዴ? አይ እንደዛ አይሆንም ዘርሽ። እኔ እንዴት እንደምትረጋጋ አውቃለሁ። እኔ ራሴ አረጋግቼ አናግራታለሁ። አንተ ብቻ ትጨናነቅ። እሺ ይሻላል ብለሽ ነው? እሺ ግቢና ኦሪያት። ግን እንደው አደራ እቺ ልጅ ምንም እንዳትሆንብኝ። አንድ ልጅ ነች። ይገባኛል። አንተ ብቻ ፊት አትስጣት። አሁን ብቻዋን ስለሆነች እንዳይከፋት ገብቼ ላናግራት። እሺ አረ ለራስሽ ደም ይለቀስልሽ ገፊ። እናትሽን ገፍተሽ ደፋሻት፣ እኔንም ደግሞ ልገፊ ነው? ኩሽ መርዝ ልብሽ የማይገኝ አባትሽ እንደሆነ ገራገር ነው። ኪት ይሄን የመርዝ ጸባይ እንዳመጣሽው አላውቅም። ሳስበው ግን ከዛች እባብ እናትሽ ያመጣሽው ነው የሚመስለኝ። እኔ እንደፈለግሽ ተናገሪ፣ እናቴን ግን ታያት። ታያት ባትይኝም እኔ ከሬሳ ጋር መነጋገር አልፈልግም። እዛው ካፈሯ ጋር ትብኳካ። እናቴን ታያት ብዬሻለሁ። ምን ልትሆኚ ነው? ትሰሚኛለሽ? እቺ ባቄላ ካደረች አትቆረጠምም። ግድ የለም መጀመሪያ ያ ከብት አባትሽን አጥምጄ ልጨርስ። ላንቺ እንኳን አላንስም። ሴትዮ አፍሽን ዝጊ። ምን ልመቺ ነው? አንቺ ዲቃላ የውሻ ልጅ እኔን ልመቺ ነው? ተይኝ ብዬሻለሁ፣ ተይኝ። ቃልዬ ተረጋጊ እባክሽ። ይኸውልሽ ምግቢ አትናደጂ ማለት የሚለበሳጫል እንዴ? ወይስ ያለፈ ሰው አልፏል በእናትሽ ይሄን ያህል አትዘኝ ማለት ነው እንደዚህ የሚያደርግሽ?
ደግሞ ለአባትሽ ማሰብ አለብሽ። እሱ ለኛ ብሎ እንደዚህ ይሆን አይደል? እባክሽ ከኔ ጋር በጣም ደስተኛ ነው። ደስታውን አንፈገው እና አንቺ አንጀቴን ቅቤ እያጠጣሽ ነው። ማትረቢ አስመሳይ ቃል። ለምንድን ነው እንደዚህ የምታናግሪኝ? ምንድን ነው የበደልኩሽ? ቆይ ለምንድን ነው እንደዚህ ጥሩ እየሆንሽ ያለሽ? ምን እየቀመርሽልኝ ነው አንቺ ክፉ ሴት? በቃሽ በቃሽ። አባ እንደዛ እኮ አይደለም፣ ላስረዳክ። ይኸውልሽ እኔ ድሮ ሳቅ እንጀራ እናት ልጇን ትቀጣለች እንጂ የተገላቢጦሽ አንቺ እሷን ትቀጫለሽ? ቆይ ምን ቢያደርጉሽ ነው የሚሻልሽ? አባ እንዳትታለል፣ እሷ እያስመሰለች ነው። ዝም በይ። ይሄ የእናትሽን ቤተሰብ ወሬ እየሰማሽ እየመጣሽ ቤቴን አትበጠብኝ። ነግሬሻለሁ። እንዴ ዘርሽ እንዴት ነው የምትናገረው? ልጅ እኮ ናት፣ ለጭንቅላቱ አስብላት እንጂ። በቃ ውጡልኝ ሁለታችሁ። ቆይ ምን አድርጌሽ ጥለሽኝ ሄድሽ? ትምህርቴንም አቆምኩ። ሁሉም ነገር እየከበደኝ ነው። አንድ ፍቅሬን መሸሸጊያ የምለውን ሰው ልቤን ሰበረው። ቆይ ምን ላድርግ? አምላኬ በሚስቴ ሐዘን የቀዘቀዘው ጓዳዬ፣ ጨለማ የወረሰው ቤቴ ደስታ አገኘ ስል ምን ነው ጌታዬ በልጅ ፈተንከኝ እኮ። እባክህ አምላኬ ደግመ ደግሞ ሐዘን ላይ አትጣለኝ። እባክህ ልለምንህ፣ ልጄንም ወደ ቀልቧ መልስልኝ። እኔም ከዚህ በላይ ሐዘንን መቋቋም አልችልም። እባክህ ተለመነኝ። እሺ እባክሽ የኛ ቤት አጽጂ። ይሄንንም በደንብ አጽጂ። ሲጸዳ በደንብ እየተወለወለ ነው። እሺ ዛሬ ያሼዋ ሽማግሌት እንዳላጠይቅኝም እንዴ? አባቴን እኮ ምን እንዳስነካሹ አላውቅም። አሻንጉሊትሽ አድርገሻል። ምን ብዬ ነው የምጠይቅሽ? ቢያንስ እሱን አሻንጉሊቴን ያደረግኩት እንዳንቺ ባሪያ ያላደረግኩት። ለሱ ራሱ ማመስገን አለብሽ። አትሳሳች። አንቺ ጥሩ ሰው ብትሆኚ ኖሮ እንደ እናት ብቻ ሳይሆን እንደ ሁሉም ነገር አድርጌ እቀበልሽ ነበር። ሰው ስለሚልሽ ነገር ብቻ ነው የምትጨነቂው። ቆይ ለምንድን ነው ስለሰው የምትጨነቂው? ያ ሰው ላንቺ አይኖርልሽ። ራስሽን ሆነሽ ስትኖሪ ነው ደስተኛ ኑሮ የምትኖሪ። ተይ እባክሽ። ከየትኛው መጽሐፍ ላይ ነው ይሄንን ያነበብሽው? ወይስ ያ ድንጋይ የሚያሞቀው ቦዘኔ ፍቅረኛሽ ነው ያስተማርሽ? እስኪ አንዳንዴ ነገሮችን በጥሩ መንገድ ለማየት ሞክሪ። ጭንቅላትሽ የተሞላው በክፋት ብቻ ነው እንዴ? ደግሞ የዳኒን ስም እዚህ ጋር ምን አመጣ? አንቺ ግን ካሰብሽ በቂ ነው። እስቲ እዛ ፊልም ላይ እንደምናየው ነጭ ክንፍ አውጥተሽ ስትበራ ይሻለሁ። ኧረ ተው አምላኬ ተው። ምን አርጌ ነው በልጅነቴ እንደዚህ የምታሰቃየኝ? እቺን ሴትዮ በድንገት ህይወታችን ውስጥ እንዳስገባት በድንገት ከህይወት ያሰጣልኝ። ተለመነኝ የኔ አምላክ። ምንም የሚሳን ነገር የለም። አይገርምሽ? አባቷስ የዋ ነው። እሷ በማን እንደወጣች እንጃላት። አዎ ልክ ነሽ። እኔማ ዛሬ
ደህና አድርጌ ነው ማኑ ያስነካዋት። በአንድ ቤት ውስጥ ሁለት ንግስት መኖር አይችልም። የኔን ንግስትነት ተቀብላ እሷ ባሪያ መሆን አለባት። ንግስት ሆኜ እኖራለሁ ካለች ግን የሼባ አባቷ አሽቀንጥሮ እንዲያወጣት ነው ማደርጋት። አይደለም እንዲጸጸት ቃል ኪዳን የምትባል ልጅ እንዳለችው ራሱ እንዲረሳ ነው ማደርገው። እሳቱ ላይ በደንብ አድርጌ ነው ቤንዚን ማርከፈከፍበት። እሱን ለኔ ታዩ። ወንዶች እኮ ትንሽ ፍቅርና እንክብካቤ ካሳየሻቸው ወደዛ ሂድ ስትያቸው ወደዚህ ተመለሱ ስትያቸው ደግሞ የሚመለሱ ጅል ፍጥረቶች ናቸው። የዚህች የእርጉም ነገር መቼ ያሳስበኛል ብለሽ ነው? ይልቅ የዘርሽ ነገር ነው የሚያሳስበኝ። እና ታዲያ ረሳሹ እንዴ? ሼባው እኮ የ80 ባሊ ነው።